መጨረሻ ላይ በለቀቅነው ቪዲዮ ፎሬክስ ላይ ስላሉ ወጪዎች ያየን ሲሆን ከነዛ መካከል ደግሞ ስለ ስዋፕ አይተናል። ስዋፕ ፊ ማለት ትሬዳችን ሮል ኦቨር በሚያደርግበት ታይም ወይም ደግሞ ወደዛኛው ቀን በሚተላለፍበት ታይም ሆልድ ካደረግ ነው የምንከፍለው ወይም ደግሞ የሚከፈለን ቻርጅ ነው ማለት ነው፣ ወይም ደግሞ ክፍያ ነው ማለት ነው። ያ ስዋፕ ፊ ወይም ደግሞ ኢንተረስት ቻርጅ ዲፔንድ የሚሆነው በዛ ከረንሲ ኢንተረስት ሬት ነው። እዚህ ጋር የምታዩት ዌብሳይት xtb.com ይባላል። ታዋቂ ብሮከር ነው። የተለያዩ ከረንሲዎች ከረንትሊ የሚጠይቁት ወይም የሚከፍሉት ስዋፕ ኢንተረስት ቻርጅን ነው የምናየው ማለት ነው። ምናልባት ትሬድ የምታደርጉት ከረንሲ ምን ያህል ስዋፕ ፊ ያለው ወይም ደግሞ ይጠይቃል በኢንተረስት ሬቱ ማለት ነው። በዛ ታይም ያለውን ምን ያህል ነው የሚለውን ለማወቅ የምትጠቀሙት ዌብሳይት ነው ማለት ነው። እንዳልኳችሁ ኢንተረስት ቻርጅ ዲፔንድ የሚሆነው በምትገቡት ትሬድ ነው ብለናል። ሎንግ እና ሾርት ስታደርጉ የተለያየ ነው ብለናል። ብዙ ጊዜ ግን ሎንግ ለምታደርጉት ፖዚሽን የሚከፈላችሁ ሲሆን ሾርት ለምታደርጉት ፖዚሽን ደግሞ የምትከፍሉ ይሆናል። ነገር ግን ሁሌ አይደለም ማለት ነው። በዚህ ዌብሳይት ደግሞ ዛሬ የምናየው የተለያዩ ከረንሲዎችን በዚህ ታይም ያለውን የኢንተረስት ቻርጅ ነው ማለት ነው። መጀመሪያ የምትገቡት እዚህ ዌብሳይት ላይ ከገባችሁ በኋላ ቀጥታ ትሬዲንግ ሰርቪስ የሚለው ውስጥ ከገባችሁ በኋላ አካውንት ኢንፎርሜሽን የሚለው ታብ ውስጥ ትገባላችሁ። የሚለው ኦፕሽን ውስጥ ከገባችሁ በኋላ ኢንስትሩመንት ስፔሲፊኬሽን የሚለው ፔጅ ውስጥ ታገኙታላችሁ ማለት ነው። እዚህ ጋር እንደምታዩት ብዙ ኢንስትሩመንቶች አሉ፣ ከማርኬቶች አሉ። ለጊዜው እኛ የምንፈልገው ፎሬክስ ማርኬትን ስለሆነ ፎሬክስ ላይ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ኤዲ ዩኤስዲ ጨምሮ የተለያዩ ከረንሲ ፔሮች አሉ። እዚህ ጋር ሾው ሞር ብላችሁ የተለያየውን ማየት ትችላላችሁ፣ ሌሎቹን ማየት ትችላላችሁ። እዚህ ጋር ብዙ መረጃዎች ቢኖሩም እኔ ግን ማየት የምፈልገው ለዛሬ ስዋፕ ፖይንት ነው። በዚህ ታይም ያሉትን እዚህ ጋር የምታዩትን ከረንሲ ፔሮች በዚህ ታይም የሚጠይቁት የስዋፕ ፖይንት ነው ማለት ነው። ሎንግ ላደረጋችሁት እና ሾርት ላደረጋችሁት ምን ያህል እንደሚጠይቁ ነው ማለት ነው። ይሄ ማይነስ እና ፕላስ እያለ ይቀያየራል ማለት ነው። እዚህ ጋር እንደምናየው በተቃራኒው ከዚህ በፊት እንዳየነው ኤዩዲ ካናዳን ዶላር ላይ በተቃራኒው ሎንግ ላደረጋችሁት ማይነስ 0.01% ስትከፍሉ ማይነስ 0.01% ሲሆን ሾርት ለገባችሁት ደግሞ ኦልሬዲ 0% ነው ማለት ነው። ምንም አካፍሉም። ሎንግ ላደረጋችሁት ግን ማይነስ ነው ትከፍላላችሁ ማለት ነው። በአብዛኛው ግን የምናየው ፖዚቲቭን ነው። በአብዛኛው የምናየው ፖዚቲቭ ነው። ለምሳሌ እዚህ ጋር እንደምታዩት ይሄ ከረንሲ ፔር ሎንግ ላደረጋችሁት ምንም አትከፍሉም፣ ነገር ግን ሾርት ላደረጋችሁት ትከፍላላችሁ ማለት ነው ይሄንን ፐርሰንት። እንዲሁም AUDJPY ላይ ደግሞ ሎንግ ላደረጋችሁት 0.01% ይከፍላችኋል፣ ሾርት ላደረጋችሁት ደግሞ 0.01% ይቀነስባችኋል ማለት ነው። አብዛኛው እንደዚህ ነው። እንደምታዩት የተቀያየረ ነው ማለት ነው። በዚህ ታይም ያለው እናንተ ትሬድ ላደረጋችሁት ከረንሲ ፔር ምን ያህል ኢንተረስት ፊ ወይም ደግሞ ኢንተረስት ቻርጅ እንደሚጠይቅ ማየት ትችላላችሁ ማለት ነው። የተቀሩትን ሾው ኦል ብላችሁ ማየት ትችላላችሁ። ነገር ግን እዚህ ጋር ምንድነው ማየት ያለባችሁት? ሁልጊዜ ሎንግ የምታደርጉት ከፍተኛ ቫልዩ ሊኖር ይገባል። ሾርት ላደረጋችሁት ደግሞ ዝቅተኛ ኢንተረስት ቻርጅ ወይም ደግሞ ስዋፕ ፖይንት መኖሩን ማረጋገጥ አለባችሁ። ምክንያቱም ሾርት እንኳን ብታደርጉ በተቃራኒ ያለው ፔር ምን ያህል እንደሚጠይቅ ማወቅ አለባችሁ ማለት ነው። ሾርት እንኳን ብታደርጉ ማለት ነው። ያንን ቼክ ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ የተለያዩ የማርኬት ኦርደሮችን የምናይ ሲሆን እንዲሁም ደግሞ እንዴት ትሬድ ኤክስኪዩት እንደምናደርግ እናያለን። በትሬዲንግ ውስጥ ብዙ አይነት ኦርደር ታይፖች ሲኖሩ የመጀመሪያውና ቀላሉ የማርኬት ኦርደር ሲሆን ይህም ኢንስታንትሊ ወይም ደግሞ ወዲያውኑ ወደ ማርኬት ውስጥ ገብተን ባይ ወይም ደግሞ ሴል የምንልበት ሲስተም ነው ማለት ነው። ብሮከራችን ባይ ወይም ደግሞ ሴል የሚለው ከረንትሊ ባለው ቤስት አስክ ወይም ደግሞ ቢድ ፕራይስ ላይ ነው ማለት ነው። ብሮከራችን በአንድ ክሊክ ባይ ወይም ደግሞ ሴል እንድናደርግ የሚያስችለን ነው ማለት ነው። ቀጣዩ ሊሚት ኦርደር ሲሆን ስፔሲፊክ በሆነ ፕራይስ ሌቨል ላይ እንድንገዛ ወይም ደግሞ እንድንሸጥ የሚያደርግ ሲስተም ሲሆን ይህም ከከረንት የማርኬት ፕራይስ በታች ወይም ደግሞ በላይ ነው የሚሆነው ማለት ነው። ሁለት አይነት የሊሚት ኦርደር ሲኖር ባይ ሊሚት እና ሴል ሊሚት በመባል ይታወቃል። ባይ ሊሚት ላይ ምንድነው ኦርደራችንን የምናስቀምጠው ከማርኬቱ በታች ሲሆን ማርኬቱ ወደዛ ፕራይስ ሌቭል ላይ እኛ ወደ አስቀመጥነው ፕራይስ ሌቭል ላይ መጥቶ እኛን አስገብቶን ወደ ላይ ተመልሶ ይወጣል ወደ መጀመሪያው
አቅጣጫ ይሄዳል ብለን የምናስብ ከሆነ የምናስቀምጠው ኦርደር ታይፕ ሲሆን፣ ሌላኛው ሴል ሊሚት ደግሞ ከማርኬት ፕራይሱ በላይ ነው የሚቀመጠው ኦርደራችን። ከዛ እዛ ፕራይስ ሌቭል ላይ ከመጣ በኋላ እኛን አስገብቶ ወደ ታች ይመለሳል ብለን ስናስብ የምናስቀምጠው የሴል ሊሚት ኦርደር ነው ማለት ነው። ሶ ሁለቱም የሊሚት ኦርደር ታይፖች ናቸው ማለት ነው። ሌላኛው ደግሞ ስቶፕ ኦርደር ሲሆን በማርኬት ውስጥ እንደ ቅድሙ ስፔሲፊክ የሆነ ፕራይስ ላይ እንድንገዛ ወይም ደግሞ እንድንሸጥ የሚያደርግ ሲሆን ይህም ከማርኬቱ በላይ ወይም ደግሞ በታች ሊሆን ይችላል ማለት ነው አሁን ካለበት። ሶ እዚህ ጋር እንደምናየው ባይ ስቶፕ እና ሴል ስቶፕ በመባል በሁለት ይከፈላል። ባይ ስቶፕ ላይ ከማርኬቱ በላይ ወይም ማርኬቱ ካለበት በላይ የሚቀመጥ ሲሆን ማርኬቱ እኛ ያስቀመጥንበት ፕራይስ ላይ ሲደርስ እኛን አስገብቶ ወደ ላይ ይቀጥላል ማለት ነው። ሴል ስቶፕ ላይም እንደዚሁ ወደ ታች ማርኬቱ ከነበረበት ፕራይስ ሌቭል ወይም ደግሞ ከረንት የማርኬት ፕራይስ በታች አስቀምጠን እንጠብቀውና ልክ ማርኬቱ እዛ ጋር ሲደርስ እኛን አስገብቶ ወደ ታች ይወርዳል ማለት ነው። ሲመጣ ወደ ነበረበት አቅጣጫ ይወርዳል ማለት ነው። ሶ በትሬዲንግ ውስጥ ሁለቱንም አንዳንድ ትሬደሮች ኤክስኪዩት የሚያደርጉት ትሬዳቸውን በሊሚት ኦርደር ሲሆን አንዳንዶች ደግሞ በስቶፕ ኦርደር ይጠቀማሉ ማለት ነው። ሶ የተመቻችሁን ከእናንተ ስትራቴጂ ጋር የሚሄደውን መጠቀም ትችላላችሁ። እዚህ ጋር ግን ምንድነው ስቶፕ ኦርደር ማንኛውም ትሬደር ትሬዱን ኤክስኪዩት ሲያደርግ የሚጠቀመው ኦርደር ታይፕ ነው። ስቶፕ ኦርደርን ለስቶፕ ሎሳችንም እንጠቀማለን። እንደምታውቁት ትሬዳችንን ኤክስኪዩት ስናደርግ ቴክ ፕሮፊታችንን ወይ ይነካል ወይም ደግሞ ስቶፕ ሎዛችን ይነካል ማለት ነው። ሶ በዚህም አማካኝነት ትሬዳችን እኛን በፕሮፊትም በሉዝም ሲያስወጣን በሁለት አይነት ኦርደር ነው፣ በቴክ ፕሮፊት ኦርደር እና በስቶፕ ሎስ ኦርደር ማለት ነው። ሶ እዚህ ጋር ስቶፕ ሎስ ኦርደር የሚባለው ስሙ ከቅድሙ ጋር ወይም ስቶፕ ኦርደር ካልነው ጋር ተመሳሳይ ነው ማለት ነው። ምክንያቱም ትሬድ አድርገን ስቶፕ ሉዛችንን ሲነካ ምንጊዜም ስቶፕ ኦርደርን ተጠቅሞ ነው የሚያስወጣን ማለት ነው። ሶ ይሄ ደግሞ የሚሆነው ምንድን ነው? ለምሳሌ እዚህ ጋር ግራፍ ላይ እንደምናየው የትኛውንም ትሬድ በምንገባ ታይም እኛ በገባ ነው በተቃራኒው ወይም ደግሞ እኛ ሴል ብለን ማርኬት ወደ ላይ የሚወጣና ስቶፕ ሎዛችንን ሲነካ እኛ ሴል ሊሚት አስቀምጠን የገባ ነው ልክ እኛን ሲያስወጣን ባይ አርጎን ነው የሚያስወጣን ማለት ነው። እዚህ ግራፍ ላይ እንደምናየው ስቶፕ ኦርደርን ለስቶፕ ሎዝ እንደምንጠቀም ማሳያ ነው። ምክንያቱም እዚህ ጋር እንደምናየው ማርኬቱ ይወርዳል ብለን ነበር ያሰብነው። ነገር ግን ወደ ላይ የሚወጣ ከሆነና ስቶፕ ሎዛችንን የሚነካ ከሆነ ልክ እዚህ መሀል ላይ ማርኬት ፕራይስ ላይ እኛን ካስገባን በኋላ ነገር ግን ማርኬቱ እንደታሰበው ካልሄደ ወደ ላይ የሚወጣ ከሆነ ብሮከራችን አውቶማቲካሊ ቅድም የሸጥነውን በመግዛት ያስወጣናል ማለት ነው። ሶ ባይ ስቶፕ ላይ የምንጠቀመው ለስቶፕ ሎዛችን ነው ማለት ነው። ባይ የምናደርገው ደግሞ ቅድም የገዛ ነው እንደታሰበው ሳይሆን ሲቀርና ወደ ላይ የሚሄድ ከሆነ በጣም ብዙ ልዞች ከምናስተናግድ እስካሁን የከሰርነውን ከስረን ባይ አድርገን እንወጣለን ማለት ነው፣ ያለ ፕሮፊት በተወሰነ ሉዝ ማለት ነው። ሶ እኛን ለማስወጣት የሚጠቀመው አሁንም ስቶፕ ኦርደር ነው ማለት ነው። ባይ ሊሚትም በተመሳሳይ እዚህ ጋር እኛ ማርኬቱ እኛን አስገብቶ ወደ ላይ ይወጣል ብለን ባይ ከገባን ነገር ግን ማርኬቱ እንደታሰበው ሳይሆን ወደ ታች የሚወርድ ከሆነና ስቶፕ ሎዛችንን ሲነካው እኛን የሚያስወጣን በሴል ስቶፕ ነው ወይም ደግሞ እኛን የሚያስወጣን ታይፑ በስቶፕ ኦርደር ነው ማለት ነው። ሶ እኛን ሲያስወጣን ቅድም የገዛነውን ወደ ላይ ይወጣል ብለን የገዛነውን ከረንሲ ድጋሚ ሴል ስቶፕ ወይም ደግሞ ቅድም የገዛነውን በመሸጥ ነው ማለት ነው። ሶ ሲሸጥ በኪሳራ ቢሆንም ነገር ግን ከፍተኛ ኪሳራ ሳናስተናግድ ወዲያው እንወጣለን ማለት ነው። እዚህ ጋር የምናየው ምንድን ነው? ስቶፕ ኦርደር በሁለት አይነት መንገድ እንጠቀመዋለን። ትሬዳችንን እንደ ቅድሙ ኤክስኪዩት ማድረግ እንችላለን። ነገር ግን በማንኛውም ትሬድ ላይ ስቶፕ ሎስ በምናስቀምጥበት ታይም የሚያስወጣን ትሬዳችን ተቃራኒ ከሆነ በተቃራኒው ኤክስኪዩት ያደርግልናል ማለት ነው። ሶ እኛ ሴል ካልን ስቶፕ ሎዛችን ላይ ባይ ስቶፕ ሲቀመጥ፣ ሎንግ ካልን ደግሞ ሴል ስቶፕ ይቀመጣል ማለት ነው። በዚህ መንገድ እኛን ያስወጣናል ማለት ነው። ሶ ብዙ ሰዎች ከነሱ ጋር የሚሄደውን ኦርደር ታይፕ ይጠቀማሉ። አሁን ግን የምናየው ኤክስኪዩሽን ሶፍትዌርን ተጠቅመን አሁን ያየናቸውን ነገሮች እናያለን ማለት ነው። ሶ ብሮከሮች ይህንን እስካሁን ያየናቸውን ነገሮች በጣም በቀላሉ ኦርደር ታይፖችን ኤክስኪዩት እንድናደርግ አዘጋጅተውልናል። ሶ MT5 ሶፍትዌራችንን ዳውንሎድ አድርገን ከዛ በኋላ እሱን ሴት አፕ አድርገን እንዴት ኤክስኪዩት እንደምናደርግ እናያለን ማለት ነው። ሶ ይህ የሜታ ትሬደር 5 ኦፊሻል ዌብሳይት ነው። እዚህ ጋር እንደምታዩት ይህንን በተን በመንካት ዳውንሎድ ማድረግ ትችላላችሁ። ከዚህ በፊት የነበረውን ፕሪቪየስሊ የነበረውን የሜታ ትሬደር 4ን ፕላትፎርም የምትፈልጉ ከሆነ ደግሞ ሜታ ትሬደር 4ን ደግሞ እንደ አማራጭ የምትፈልጉ ከሆነ ጀስት እዚህ ጋር ሰርች ባር ላይ እችኛውን ወደ 4 በመቀየር
ተመሳሳይ ነው። ወደ ሜታ ትሬደር 4 ዌብሳይት ላይ ያስገባናል። እዚህ ጋም ሜን ፔጅ ላይ 5 ነው የሚወርደው። ነገር ግን ወደ ታች ስክሮል ዳውን አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው ሜታ ትሬደርን 4። ነገር ግን ለጊዜው የምናየው እኛ የሜታ ትሬደር 5ን ሶፍትዌርን ነው ማለት ነው። ወደ ቻርታችን እንሂድ። የሜታ ትሬደር 5 ነው። ሶፍትዌሩ እንደከፈታችሁ የምታገኙት ምናልባትም የሆነ ወደ 4 ዊንዶዎች ተከፍተው ወይም የተለያዩ ከረንሲ ፔሮች ተከፍተው ልታገኙ ትችላላችሁ። የተወሰነ ከስተማይዝ አድርጌው ነው። ይህንን በራሴ በምፈልገው ቻርታችሁን እንደፈለጋችሁ ሴትአፕ ማድረግ ትችላላችሁ። እዚሁ የፕሮፐርቲስ በመግባት ስለ ቻርቱ የምትፈልጉትን ነገር እዚህ ጋር ቻርቱ ላይ የፈለጋችሁትን ነገር ማድረግ ትችላላችሁ እዚህ ጋር። ለጊዜው ግን ይሄ ቱቶሪያል ስለ ትሬድ ኤክስኪዩሽን እና ስለ ኦርደር ታይፕ ነው። ስለ እሱ ብቻ እናተኩራለን ማለት ነው። መጀመሪያ የምናገኘው እዚህ ጋር የተለያዩ ከረንሲ ፔሮች አሉ። እዚህ ጋር እንደምታዩ ዩሮ ዩኤስዲ አለ፣ ጂፒፒ ዩኤስዲ። እነኝን እዚህ ጋር ከፈለጋችሁ ድሮፕ እያደረጋችሁ ድራግ ኤንድ ድሮፕ በማድረግ ትጠቀማላችሁ ማለት ነው። ለጊዜው እኔ ዩሮ ዩኤስዲ ላይ ቆያለሁ ማለት ነው። እዚህ ጋር እንደምታዩት የቢድ ፕራይስ አለ፣ እዚህ ጋር አስክ ፕራይስ አለ። በመካከላቸው ያለው ዲፍረንስ ደግሞ ስፕሪድ ነው ብለናል። ስፕሪዱን እዚህ ጋር ማየት ትችላላችሁ ማለት ነው። በጣም ታይት ነው። እዚህ ጋር ዴሞ አካውንትም ስለሆነ በጣም ትንሽዬ ነው ማለት ነው። እዚህ ጋር የምታዩት ደግሞ አካውንት ነው። አካውንታችሁን ማኔጅ የምታደርጉበት ነው። እዚህ ጋር ዴሞ ወይም ደግሞ ሪል አካውንታችሁን የምታስገቡበት ቦክስ ነው ማለት ነው። መጀመሪያ የምናየው እዚህ ጋር ልክ ይህንን ትሬድ ኤክስኪዩሽን ሶፍትዌር ከመግባታችሁ በፊት መጀመሪያ ከዚህ በፊት እንዳወራ ነው ብሮከር እና ቻርት በሚለው ሞጁል ላይ እንዳየ ነው መጀመሪያ የምታደርጉት ምንድን ነው ትሬዳችሁን አናላይዝ ታደርጋላችሁ ማለት ነው። ትሬዲንግ ቪው ላይ ነገሮችን ሁሉ ከጨራረሳችሁ በኋላ ቀጥታ የምትገቡት ከትሬድ ከመግባታችሁ በፊት ፖዚሽን ካልኩሌተርን ተጠቅማችሁ ከዛ ከእናንተ ጋር የሚሄደውን ትሬድ ሳይዝ ቶፕ ሎዛችሁን ኤቭሪቲንግ ቼክ ካደረጋችሁ በኋላ ነው ኤክስኪዩት ለማድረግ የምትመጡት ማለት ነው። ዛሬ የምናየው የተለያዩ ኦርደር ታይፖችን ነው ማለት ነው። ኦፕን ኦርደር እንዴት ነው የምትከፍቱት? በብዙ መንገድ ኦርደር መክፈት ትችላላችሁ። እዚህ ጋር ራይት ክሊክ በመንካት ትሬዲንግ የሚለውን እዚህ ጋር ታብ ነክታችሁ ወደ ኒው ኦርደር የሚለውን ስትነኩት እንዲሁ ያመጣላችኋል። ነገር ግን በቀላሉ ከፈለጋችሁ እዚች ጋር ኒው ኦርደር የሚል አለ። እንዲሁም ደግሞ F9 በኪቦርዳችሁ F9ን በመንካት ማምጣት ትችላላችሁ ማለት ነው። እዚህ ጋር የሚመጣላችሁ ፖፕአፕ ሲያደርግ ይሄ ዊንዶ ኦርደር ዊንዶ ነው። ትሬዳችሁን ኦርደር የምታስገቡበት ወይም ደግሞ ኦርደር ታይፕ የምትመርጡበት ዊንዶ ነው ማለት ነው። የመጀመሪያው ሲምቦል ነው ቼክ የምታደርጉት ወይም ደግሞ ፔሮችን ነው ከረንሲ ፔሮችን እዚህ ጋር ቼክ ታደርጋላችሁ። ሁለተኛው ደግሞ ታይፕ ነው። ሁለት አይነት ታይፕ አለ እንዳልነው ኢንስታንት ኤክስኪዩሽን ወይም ደግሞ ማርኬት ኦርደር ብለን ያየነው ሲሆን ሌላው ደግሞ ያው ፔንዲንግ ኦርደር ውስጥ የሚካተቱት ሊሚት ኦርደር እና ስቶፕ ኦርደር ናቸው ማለት ነው። እዚህ ጋር እንደምታዩት ሊሚት ኦርደር እና ስቶፕ ኦርደር አለ ማለት ነው። ለጊዜው እዚህ ጋር ባይ ሊሚት እናያለን። ሌላው ደግሞ ቮሊዩማችሁ ነው ወይም ደግሞ ትሬድ ሳይዛችሁ ነው ማለት ነው። እዚህ ጋር እኔ በዚህኛው ትሬድ ምናልባት አንድ ሎት ሳይዝ ሊሆን ይችላል የምገባው ብዬ አሰብኩና አንድ ሎት ሳይዝ አስገባው። እዚህ ጋር የምታስገቡት ደግሞ እናንተን የቱ ጋር ያስገባችሁ ነው የሚለው። ምክንያቱም እዚህ ጋር አሁን ባይ ሊሚት ስለሆነ ባይ ሊሚት ደግሞ ምንድነው ኤክስኪዩት የሚያደርገው ሁልጊዜ ከከረንት ማርኬት ፕራይስ አለ ከዛ በታች ነው ፕሌስ የሚደረገው ወይ የሚቀመጠው ማለት ነው። እዚህ ጋር ያለው ከረንት ማርኬት ፕራይስ አለ እዚህ ጋር የምታዩት ከሱ በታች የሆነ ሰርቴን የሆነ ቦታ ላይ ባይ ሊሚት ታስቀምጣላችሁ ማለት ነው። ባይ ሊሚት አይዲያው እንዳወራ ነው ማርኬቱ ቀጥታ ይመጣና እኛ ሴት ባደረግነው ፕራይስ ላይ ሲደርስ እኛን አስገብቶ ተመልሶ ወደ ኦሪጂናል ቦታው ይመለሳል የሚል አይዲያ ሲኖረን የምንገባው ኦርደር ታይፕ ነው ማለት ነው። ኢን ዚስ ኬዝ እኔ 1.0537 የሚለው ቦታ ላይ ፕራይሴን አስቀምጣለሁ ማለት ነው። ምክንያቱም እዛ ጋር ሲደርስ እኔን አስገብቶ ይወጣል ብዬ አሰብኩ ማለት ነው። ይሄ ጀስት ላይ ኤግዛምፕል ነው። እዚህ ጋር 1.05315 እዚህ ቦታ ላይ እንዲያስገባኝ አድርኩኝ ማለት ነው። እዚህ ጋር ምንድነው ስቶፕ ሎዝ እና ቴክ ፕሮፊት አለ። ምንጊዜም ስቶፕ ሎዝ ማስገባት
አለብን የግድ ማለት ነው። ሶ እዚህ ጋር ስቶፕ ሎዛችን የሚሆነው ምንድነው? ሁልጊዜ ከፕራይሳችን ወይም እኛን ያስገባናል ብለን ካሰብነው ፕራይስ ትንሽዬ በታች በእኛ ሪስክ ማኔጅመንት ተንተርሰን ምን ያህል ፒፕስ ነው ሪስክ የምናደርገው ስቶፕ ሎዛችን ላይ የሚለውን አይተን ነው እንትን የምንለው ማለት ነው። ሶ እኔ ለምሳሌ እዚህ ጋር ጀስት 1.05315 ላይ ከሆነ እንዲያስገባኝ የፈለግኩት ቀጣዩ ላይ እዚህ ጋር 1.05260 የሚለው ላይ እንዲያስወጣኝ እነግረዋለሁ ማለት ነው። ሶ እዚህ ጋር 1.05260 ሶ እዚህ ላይ እንዲያስወጣኝ እነግረዋለሁ ማለት ነው። ትሬዱ አጌንስት ከሆነ ማለት ነው ከኔ። እንዲሁም ደግሞ እዚህ ጋር ቴክ ፕሮፊት ኦርደር አለ። ሶ እዚህ ጋር ቴክ ፕሮፊት ላይ የትኛው ጋር ነው እኔን እንዲያስወጣኝ ወይም ደግሞ በፕሮፊት ስንጨርስ ቴክ ፕሮፊት የቱ ጋር እንዲሆን ነው የምፈልገው ነው። ቴክ ፕሮፊቴን እዚህ ጋር ላስቀምጥ። ሶ 1.05870 ነው። ሶ እዚህ ጋር 1.05870 ነው 870 ሶ እዚህኛው ፕራይስ ሌቨል ላይ ሲደርስ እኔን ያስወጣኝ ብያለሁ ማለት ነው። ሶ እዚህ ጋር ኤቭሪቲንግ ጨርሰናል። ኦርደር ታይፓችን ፔንዲንግ ኦርደር ነው፣ ዩሮ ኤስዲ ነው ሲምቦሉ ወይም ደግሞ ከረንሲ ፔሩ። እንዲሁም ደግሞ ታይፓችን ባይ ሊሚት ነው። ሶ ባይ ሊሚት ከሆነ ወደ ታች ወርዶ እኛን አስገብቶ ተመልሶ ወደ ላይ ቡሊሽ ይወጣል ወይም ደግሞ ሎንግ ይሆናል ብለን ስላሰብን ነው። ቮሊዩሙ 1 ሎት ሳይዝ ነው። እዚህ ጋር ሲደርስ ያስገባናል፣ እንዲሁም ደግሞ እዚህ ጋር ሲደርስ ያስወጣናል ማለት ነው። ሶ ጀስት ፕሌስ እናደርገዋለን ማለት ነው። ሶ እዚህ ጋር እንደምታዩት ሊሚት ባይ ሊሚት እዚህ ጋር አስገብቶናል ማለት ነው። ኦኬ እንለዋለን። ሶ እዚህ ጋር እንደምታዩት እዚህ ቀዩ የምታዩት የስቶፕ ሎዛችን ቦታ ነው። እንዲሁም ደግሞ እዚህ ጋር የምታዩት ደግሞ ያስገባን የማርኬቱ የምንገባበት ቦታ ነው ማለት ነው። ሶ ቀጥታ ማርኬቱ እዚህ ጋር ያለበት ቦታ ነው። እዚህ ጋር ቀጥታ ይመጣና ማርኬቱ ወደ ታች ለጊዜው